አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ክርስቲያን ወገኖቼ ሰላም ሰላም፣ እንደናችሁ በያላችሁበት ሰላማችሁ ይብዛ እና ስራ ሁሉ ከእናንተ ጋር እንዴት ነው? ከኔ ጋር አልሐምዱሊላህ። የዛሬው ውሎ ትንሽ ደብር አድርጎኝ ነበር። የሆነ ምን ትንሽ ብዙ ደብሮኝ ነበርና እሱ ምን መሰላችሁ? ዛሬ እንግዲህ ወደ ቴሌግራም ቻናል ላይ ሂጄ ያየሁትን እኔ እንጃ በህይወቴ እንደዚህ አሳዛኝ ነገር አይቼ አላውቅም እስካሁን ድረስ ማለት ነው። በእርግጥ ሰው ይታመማል፣ ይቆስላል፣ ይወድቃል፣ ይነሳል፣ ይሞታል። ይሄ ለኛ ሰውኛ ባህሪ ነው፣ ምንም ማለት አይደለም። ግን አሟሟቴንም አኗኗሬንም ማሳመርልኝ የሚባለው ነገር ይሄ ነገር አሉታዊ አይደለም። እውነትም እንደው አላህ ሱብሃነሁ ወተዓላ አኗኗራችንንም አሟሟታችንን የሚያሳምርልን ነው የሚባለውና እውነት ዛሬ ባየሁት ነገር በጣም በጣም አዝኛለሁኝ። በጣም ውስጤ በጣም ነው የተጎዳው። በጣም በጣም ከምላችሁ በላይ አዝኛለሁ። እንግዲህ የሰው ልጅ እህሉሃ የሰው ልጅ እርዚቅ በየሀገሩ ነው። አላህ የት ቦታ እንደደበረው አናቅም። የትም ቦታ ይሁን ግን አላህ ሱብሃነሁ ወተዓላ አኗኗራችንንም አሟሟታችንንም እሱ ያሳምርልን። የሞትም ጌጥ አለው ይባላል። እውነትም የሞት ጌጥ አለው እና ብቻ እኛ የሰው ልጅ ስንባል ይሄን ያክል እኔ እንጃ እንደዚህ በቀላሉ ይሄን ያክል ቶሎ ደብዛችን የሚጠፋ አይመስለኝም ነበረ። እውነት በጣም ያሳዝናል። እና የሞቱትንም እንግዲህ አላህ ይማራቸው፣ አላህ ይዘንላቸው። እና ያው የማወራችሁ ነገር ላይ ገባችሁ ይችላል። ያው ያያችሁ አይታችኋል፣ ያላያችሁ ደግሞ የማወራችሁ ነገር ላይ ገባችሁ ይችላል። እንግዲህ ይሄ የማወራው ነገር ወንድሞቻችን እህቶቻችን በባህር ሲመጡ ከጅቡቲ ተነስተው ወደ የመን እየመጡ እያለ ነው እንግዲህ ችግሩ የተፈጠረው። ያው መርከቡ ሰምጦ ነበረ። መርከቡ ከሰመጠ ከስንት ያው አንድ ሳምንት ይሆናል ምናምን እያሉ ነው እንግዲህ እውነተኛውን መረጃ አላውቅም ስንት ቀን ባህር ውስጥ እንደቆዩ እና ያን ያክል ቀን ያው ባህር ውስጥ ሰምጠው ከባህር ውስጥ ሬሳቸው ይወጣ ነበርና እውነት በጣም በጣም ያሳዝናል፣ በጣም ያስለቅሳል። የሰው ልጅ ሂጄ ብዙ ሀገር ተራምጄ ሂጄ ሰርቼ አገኛለሁ እጠቀማለሁ ብሎ በአቋራጭ እንደዚህ አይነት ነገር ሲፈጠር የምር በጣም ልብ የሚሰብር ነገር ነው። እኔ በቃ እዛ መካከል እናት የሌለው ልጅ ካለ እውነት እናትየቱ እድለኛ ናት። እናታቸው በህይወት ከሌለች እድለኛ ናቸው ነው ያልኩት። እናቶች በዚህ በቃ የልጆቻቸው አስከሬን የልጆቻቸው ሬሳ እንደዚህ ሆኖ ከሚያው እውነት መቀደም ይሻላቸዋል ነው ያልኩት። በቃ በጣም 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 የሆነ ውስጥን ሰርስሮ የሚገባ ነገር ነው የሰው ልጅ ሁኔታ። ይሄን ያክልኛ በቃ ማለት ይሄን ያክል በቃ ምንም ነን ማለት ነው። በቃ አላህ ሱብሃነሁ ወተዓላ እሱ ሲገድፈን ነው እንጂ እንደ ልባችን ይሄን ግርም የሚለኝ ነገር ለዚሁ ነገራችን በዱንያ ላይ ስንቆይ ሱብሃንአላህ በጣም በቃ አለኛ እኮ ጎበዝ የለም፣ አለኛ ቆንጆ የለም። እኛ ማለት እኮ ሁሉም ማድረግ የምንችል መስሎ ነው የሚታየን። ላኪን እኛ ምንም ነን፣ ምንም በቃ ሁሉንም ነገር አላህ ሱብሃነሁ ወተዓላ እሱ ሲገድፈን ሁን ሲለው ያደርግልናል። በእኛ አቅም ግን በእኛ ኃይል ግን ምንም ነገር የሚደረግ ነገር የለም። በቃ ሁሉንም ነገር እሱ ሲልልን ነው፣ ሁሉንም ነገር እሱ ሲያዝልን ነው፣ ሁን ሲለው ነው የሚሆነውና የሱ አላህ ሱብሃነሁ ወተዓላ ቀዷና ቀድር
አይቀርም። ግን ቀዷና ቀደሩን አላህ ያሳምርልን። ወጥቶ ከመቅረት አላህ ይጠብቀን። መቼም ያለፈው ሳለፈ ነፍስያን እንደዚህ ስትወጣ ቀላል አይደለም። ብዙ ጭንቀት አለው፣ ብዙ ስቃይ አለው። የሆነ ሆኖ አልፈዋል፣ ህይወታቸው አልፏል። ለነሱም አላህ ይዘንላቸው፣ ለቋሚውም ለቤተሰቦቻቸውም አላህ መጽናናቱን አላህ የሱን ረህመቱን ይሻላቸው። ሌላ ምን ይባላል? አላህ ያጽናናቸው ነው። እና እኔ ግርም የሚለኝ ነገር ይሄንን እያየን የማንተዛዘንበት የማንወዳደድበት አንተ ትብስ አንቺ ትብሽ የማንባባልበት ለምንድን ነው ነው ጥያቄ ሊሆንብኝ የቻለው። ከዚህ በላይ እንግዲህ ለኛ ትምህርት የሚሆን ነገር የለም። የገንዘብን ፍለጋ ብለን መተን ራሳችንን ህይወታችንን ማጣት ምከረው ቢካለ መከራ ይምከረው የሚባለው ነገር እንግዲህ ይሄ ሞት ካልመከረን የሞትን ጌጥ አለው። እንደዚህ አይነት አሟሟት ለኛ ምክር ካልሆነ ይሄ ለኛ ምክር ካልሆነ ይሄንን እያየን ማንገሰጥ ከሆነ ይሄንን እያየን ማንተዛዘን ከሆነ እሺኛል ምን አይነት ዱብዳ ቢወርድብን ነው? በቃ ውስጣችን ድሮ በቃ ይቅር ተባብለን ተዛዝነን የምንኖረው ምን አይነት ዱብዳ ሊወርድ ነው? እና እንተዛዘን፣ አንጨካከን፣ እንተዛዘን። ይምር ይሄ ሁሉ መጨካከናችንን ነው እንደዚህ የሚያመጣብን፣ መጨካከናችን ነው። አንጨካከን፣ ስለን ባለን ነገር እንረዳዳ። የቻለ በገንዘቡ ይርዳ፣ ያልቻለ ደግሞ ያንዱ ሐሳብ ላንዱ አብሽር መባባል እኮ ትልቅ ነገር ነው እኮ። እንዴ ከበላይ ሞራል ነው ይሄ ራሱ ነው። ሰውን መጥቀም በጉልበት አይደለም ማለት በገንዘብ ብቻ አይደለም። አዎ በጉልበትም አይደለም። በቃ ቃላት ይጥናል፣ ሰብራለች፣ ተጠግናለች። በቃ አብሽሮ እንባባል። የሆነ መላ በቃ ተቸግሮ ለምናየው ደክሞ ለምናየው አብሮ ጉልበቱ ገንዘብ ያሙዘው ለልበት ደግሞ በሐሳቡ በቃ አንተ ትብሽ ተባብለን ተዛዘን ባካችሁ። የምር እንግዲህ እንደዚህ አይነት ዱብዳ እየወረደብን ሁላችንም በልጆቻችን ወይም ደግሞ በወንድሞቻችን በእናቶቻችን በአባቶቻችን ካልመጣብን ብለን ችላ እንበል። በቃ ይሄ ለኛ ትምህርት ነው። እህቶቻችን ወንድሞቻችን በባህል አትምጡ፣ በቃ አትምጡ። ከአንዴ ስንቴ ነው ይሄው በቃ እየቀለጠ እየቀረ ነው። ሱብሃንአላህ። እኔ ዛሬውን ይሄንን አይቼ እኔ እንጃ እኔ እንቅልፍ ራሱ እንዴት እንደምተኛ አላህ አለ። እና ይሄ እየታየ በባካችሁ በህገ ወጥ አትምጡ። እንኳን በህገ ወጥ ህጋዊም ሆኖ ተመጥቶ እጅግ ስቃው የከፋ ነው አሁን ላይ። አላህ ካዘነለት ውጭ አላህ በረህመቱ ካሳዘነለት ውጭ ብዙ ስቃይ ያለው እና በቃ ዝም ብላችሁ እየመጣችሁ አትሞቱብን። የምርኛም ልባችን ተሰበረ። አገራችሁ ላይ በቃ የወጣነው ወጥተናል። ለወጣነው ዱአ አድርጉልን። ያልወጣችሁት ደግሞ አገራችሁ ላይ ሆናችሁ ለኛም ዱአ እያረጋችሁ እናንተም ደግሞ እርስ በርስ ተዛዝናችሁ ተባብራችሁ አገራችሁ ላይ ለመኖር ሞክሩ። እኛም ደግሞ ያሰብነው ተሳክቶልን በሰላም ገብተን አገራችን ላይ የምናገኛችሁ ያደርገን አላህ Subhanahu Wa Ta'ala። እና አላህ ያስተዛዝነን ነው የምለው። እኔ ምን እንደምል ራሱ ደንግጫለሁኝ። መላሴ ሁሉ እየተሳሰረ እየተርበተበትኩ ነው እያወራኋችሁ ያለሁት። እንግዲህ ማየት የፈለገ ሰው ብሬክስ ቴሌግራም ላይ ማለት ነው ብሬክስ ሀበሻዊ ብላችሁ ሰርች አድርጋችሁ ውስጥ እየገባችሁ ባታውት ነው የሚሻለው። እንደኔ ባታውት ይሻላል። ትታመማላችሁ፣ የምር በጣም ትታመማላችሁ፣ በጣም ያማለ። እኔ እዚህ በኖርማሉ እዚህ ቪዲዮ ላይ መጥቼ እንደማወራችሁ እንደዚህ ይሄን ያህል አልተረጋጋሁም።
እዚህ ቪዲዮ ላይ ስመጣ ነው የተረጋጋሁት። ባታውት ይሻላል። ግን ደግሞ የወንድሞቻችንንና የእህቶቻችንን ስቃይ እንዴት ነው እንዳለፉና ደግሞ ለቀጣዩ ለሌሎቹ ደግሞ ትምህርት ይሆናል ብላችሁ ካሰባችሁ እየገባችሁ እያያችሁ ሸር አድርጉት እና በጣም ያማል። እና ወዶችዬ እንግዲህ ለዛሬው ይሄን ነው። ብዙ ወሬ አበዛሁባችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።